አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የመጣሁት እኔ በግል ሀሳቤ ነው። የግል ሀሳቤን ደግሞ ኮመንት እንድታረጉልኝ፣ ኮመንት እንድትጽፉልኝ፣ ይሄን ብታረጊ ይሻላል፣ ይሄን ብታረጊ ያዋጣል ብላችሁ ኮመንት እንድታረጉልኝ ነው የምፈልገው። ይሄ የግል ሀሳቤ ደግሞ የሁላችንም እህቶች ሀሳብ ሊሆን ይችላል። ታዳመጣችሁ በኋላ ሁላችሁም እኔ በሆነ ይሄን አረጋለሁ፣ እኔ በሆነ ይሄን አረጋለሁ ብላችሁ የምታስቡትን ሀሳብ ነገ ጧት ደግሞ በራሳችሁ በግላችሁም ህይወት ላይ ለራሳችሁም እንድታስቡትም ይሄ ቢሆን ይሻላል ብላችሁ እንዲህ ሀሳብ የምታረጉት ስለሚሆን ሊሆንም ስለሚችል እንድታዳምጡኝና ኮመንት እንድታደርጉልኝ እፈልጋለሁ ውዶቼ። ያው አውቃለሁኝ እንደ አዲስ ጀማሪ ተከታይ የለኝም። የሆነና 5ም 6ም ሰው ሊያኝ ስለሚችል ተነዚህ እንኳን 1-3ቱ ኮመንት ብታደርጉልኝ ለእኔ ትልቅ ነገር ነው ማለት ነው። ምክንያቱም ታንዲ ሰው ሀሳብ ራሱ ብዙ ትምህርት አለውና የእናንተን ሀሳብ እኔ ብሆን ይሄን ነው የማረገው፣ እኔ ብሆን ይሄንን ነው የምሰራው የምትሉትን ጻፉልኝ ማለት ነው። እና ኮንቴነርን በተመለከተ ነበር። እኔ የብረት ኮንቴነር መግዛት ፈልጌ ነበር እና ሰው ደግሞ የብረት ኮንቴነር በምገጅበት ለምን የሸቀጣ ሸቀጥ እቃ አትሞይበትም? አሁን ኢኮኖሚ ለምን ታደክሚያለሽ? ሁሉ ነገር ተወዷል እና 160 እና 150 ኮንቴነር 150 ሺህ ኮንቴነር በምገጅበት የእንጨትና በጭቃ ወይንም ደግሞ ቆርቆሮ በቆርቆሮ አድርገሽ ኮንቴነር አድርገሽ እዛ ጋር ያንን ለኮንቴነር የምታወጪውን ወጭ ለምን አትገጅበትም? ሸቀጣ ሸቀጥ እያሉ እንዲህ ሀሳብ ይሉኛል ማለት ነው። እኔ ደግሞ ይሄ እንዳለ ሆኖ አውቃለሁኝ ኢኮኖሚ ኑሮ እንደተወደደ ቢገባኝም ያም ቆርቆሮ በቆርቆሮም ቢሆን ውድ ነው፣ ሁሉ ነገር ውድ ነው። እንጨትም ቢሆን ግን ያው እንጨትና ቆርቆሮ ስላለኝ ለምን ሌላ ትርፈኛ ወጭ ታወጫለሽ? ይሄን ስላችሁ ደግሞ ቤቱ ኮንቴነሩ የሚቀመጥበት የእንጨትም ሆነ የብረት የራሴ ግቢ ስለሆነ የራስሽ ቄሄ ስለሆነ ምን ችግር አለ? በምንስ ቢሆን በምንስ ሸቀጣ ሸቀጡን የያዝልሽ ወረቱን የያዝልሽ እንጂ ይሉኛል። ወረቱን መያዙም ማንኛውም ይይዛል። ቆርቆሮ በቆርቆሮ ይይዝልኛል፣ እንጨት በእንጨትም ሰርቼ ይይዝልኛል። ግን አስተማማኝነት አይኖረውም። ሰውነንና እንንቀሳቀሳለን። ያን ጊዜ ግን ቆርቆሮ በቆርቆሮ ወይንም እንጨት በእንጨት የሆነ ቤት የተመረገ በትንሽ ነገር ተሰርስሮ ሌባ ሊያጠቃኝ ይችላል ብዬ ስለፈራሁኝ ዛሬ እንደምንም ዋጋ ከፍዬ የብረት ኮንቴነሩን መግዛት ነው የሚያዋጣኝ። በዘላቂነት የሚሻለኝ እሱ ነው ብዬ ነው የኔ ሀሳብ ይሄ ነው። እህቶቼ ደግሞ አረ ይሄን ያህል ወጭ ለምን ታወጫለሽ? ቤተሰብ እንዲያለሽ በቀላል ነገር እዛው ራስሽ ግቢ ላይ ተሆነ ቆርቆሮ በቆርቆሮም ሆነ በእንጨትም ኮንቴነር ሆነ ሸቀጡን የያዝልሽ እንጂ ታላችሁኝ እስኪ ኮመንታችሁን እጠብቃለሁ። እኔ ግን ምክንያቴን ተናግሬያለሁ። አንደኛ አስተማማኝነቱንም ስለፈራሁ ነው። በትንሽ ነገር ሌባ ሊያጠቃኝ ይችላል። የብረት ኮንቴነር ተሆነ ደግሞ ያው የከረባ ዕቃ አንጥቶ ሰርስሮ ምን ብሎ እስኪያደርግ ድረስ ጎረቤት ይሰማል። መቼም ምንም ቢሆን እኔም ባላይ እንኳን ለጥራቱም ለምኑም ለአስተማማኝነቱ የከፈልኩትን ከፍዬ የብረት ኮንቴነር ይሻለኛል ነው የኔ ማለት ነው። እናንተ ደግሞ የምትሉትን የእናንተን ሀሳብ ደግሞ እስኪ ጻፉልኝ እና የሁሉም ሰው አስተያየት እና የሁሉም ሰው ሀሳብ የተለያየ ስለሆነ እስኪ እናንተ እንትን በሉ ጻፉልኝና ኮመንታችሁ መረዳውን ልስማ ማለት ነው ከራሴ ጋር። አንደኛ ይሄ ኮንቴነር ራሱን አይጥልም ነገ ጧት ራሱ ማለት ነው። እስከምሰራበት ድረስ በዘላቂነት ሰራሁበት። እስከ ዘላቂነትም ደግሞ መስራት እንኳን ባልፈልግ ማከራየት እችላለሁኝ። የኔ ሀሳብ ማለት ነው የራሴ ማከራየት እችላለሁኝ፣ ወይንም ደግሞ ልሸጠውም እችላለሁኝ። ይሄንን አሁን የምገዛበትን ዋጋ አይጠላውም የሚል ሀሳብ ነው ያለኝ። ምንም ውድ ቢሆንም በውድም ብገዛውም ይሄንን ዋጋውን አይጠላውም። ቶሎ የሚበላሽ ዕቃ አይደለም እንደሌላው ነገር ብዬ ነው እንዲገዛውም የተገፋፋሁት ማለት ነው።
አሁን ይሄ የእንጨት የቆርቆሮ የምን የሚባለው አልይዝም አልልም አይልም ይይዛል፣ ግን በትንሽ ነገር ያው እንትን ጥቃት ያመጣል ብዬ ስለምፈራም ጭምር ነው ማለት ነው። እንደገና ደግሞ ተቦታ ቦታ ላንቀሳቀስ ብትሉ እዛው አለበት ቦታ ላይ ብቻ ነው እንጂ የሚሰራው ተቦታው ተተንቀሳቀሰ ያው ይበላሻል ማለት ነው። ያው ፈራሽ ነው። ይሄ ደግሞ የብረት ኮንቴነሩ ተሆነ ተቦታ ቦታ ባንቀሳቀሰው ራሱ ያው ተንቀሳቃሽ ነገር ነው ማለት ነው። ተንቀሳቃሽ ስለሆነ ተንቀሳቃሽነቱን ወድጄዋለሁኝ። በፈለኩበት ቦታ መስራት እችላለሁኝም፣ እንደገና ደግሞ ማከራየት እችላለሁኝም፣ እንደገና ደግሞ በሸጥም መሸጥ እችላለሁኝም። አሁን የተወዶ ቢወደድም ስራ ላይ ነኝ ሰርቼ ልግዛው የሚል ሀሳብ አለኝ። እህቶቼ እናንተስ ብትሆኑ ምን ታረጋላችሁ? ትገዙታላችሁ ወይስ እንዲያዘው ቆርቆሮ በቆርቆሮ ወይንም የእንጨት ኮንቲነር ሰርታችሁ ኮንቲነር የሚገዛበትን ደግሞ ሸቀጥ ሞልታችሁ ትኖራላችሁ? እናንተ ብትሆኑ ምን ታረጋላችሁ? ፕሊዝ ሀሳባችሁን ጻፉልኝ ማለት ነው። እንደ አዲስ ጀማሪነቴ ተከታይ የለኝም አውቃለሁ። ይሁንና እንግዲህ 3 እህቶችም ያው ልታውት ትችላላችሁ ማለት ነው። ከነዛ እንኳን እስቲ ኮመንቱ ላይ ነው ኮመንታችሁን እፈልጋለሁ ውዶች።